ዛሬ ላይ ኢትዮጵያ ከግብርና በተጨማሪ ማኒፋክቸሪንግን፣ ማዕድንን፣ ቱሪዝምና አይሲቲን አምስቱ የእድገት ሞተሮች በማለት የሰራችባቸው ትገኛለች። ሁሉም በየጸጋው ትኩረት አግኝቶ የሀገር ካስማ ሆኗል። በግብርና ዘርፍ በተለይ የበጋ ስንዴ ልማት ከራስ ፍጆታው ተሻግሮ ወደ ውጭ ላኪነት ደርሷል። ኢትዮጵያ ታምርት ንቅናቄ የገቢ ምርቶችን በሀገር ውስጥ በመተካት የውጭ ምንዛሬን እያዳነ ነው። በማዕድን ዘርፍ ደግሞ የወርቅና ሌሎች የከበሩ ማዕድናት ምርት አዲስ የሀብት ምንጭ የሆነ ነው። የተፈጥሮ ጋዝ ለማምረት የተጀመረው ሂደት ደግሞ የነገ ታላቅ ተስፋችን ሆኗል። ከገበታ ለሸገር እስከ ገበታ ለትውልድ የተሻገሩ ፕሮጀክቶች በኢትዮጵያ የቱሪዝም ዘርፍ ላይ ስር ነቀል ለውጥ በማምጣት ላይ ናቸው። ቀድሞ የሚታወቁ የኢትዮጵያ ቅርሶች አሁን ቁርስ ወደ መሆን አድገዋል። ኢትዮጵያ በዲጂታል 2025 እቅዷ በተለይም የፋይናንስ አገልግሎቶችን ያዘመነች ሲሆን ቀጣይ እርምጃዎች ደግሞ ዲጂታል 2030 ንድፋ ወደ ትግበራዋ ገብታለች። በነገራችን ላይ ክቡራን፣ የዚህ ስልታዊ ሽግግር ውጤት በወሬ ይቀር አይደለም፣ በተጨባጭ አሃዛዊ መረጃ የሚደገፍ እንጂ። እስቲ ቁጥሮች ምን እንደሚሉ እንመልከት። ለምሳሌ ያህል ባለፉት 6 ወራት ብቻ በኢትዮጵያ ታምርት ንቅናቄ አማካኝነት 3.4 ቢሊዮን ዶላር የሚገመት የገቢ ምርትን በሀገር ውስጥ መተካት ተችሏል። ይህ ቀላል ቁጥር አይደለም። ይህ የውጭ ምንዛሬን ለማዳን የተደረገ ትልቅ ድል ነው። ከዚህ ባለፈ ዓለም አቀፍ አበዳሪዎች ጋር በተደረገ ስምምነት የቢሊዮን ዶላሮች የዕዳ ሽግሽግና ድጋፍ በመገኘቱ መንግስት ትኩረቱን ትርጉም ባላቸው የመሠረተ ልማት ግንባታና በማህበራዊ ደህንነት ላይ እንዲያደርግ ትልቅ አቅም ሆኖታል። ከዚህ ቀደም ኢትዮጵያ የምትታወቅበትን ከፍተኛ ወለድ የሚታሰብበትና በአጭር ጊዜ የሚመለሰውን ኮሜርሻል ሎንን እርግፍ አድርጎ በመተው በረጅም ጊዜ የሚመለስ አነስተኛ ወለድ የሚታሰብበትን ኮንቬንሽናል ሎን እሱም ቢያንስ እጅግ ወሳኝ ለሆኑ ዘርፎች ብቻ የምትበደር ሀገር ሆናለች ኢትዮጵያ። ይህ የሪፎርም ውጤት ነው። ከሁሉ በላይ ደግሞ የምንዛሬ ተመኑ በገበያ እንዲወሰን መደረጉ በዓለም አቀፍ ኩባንያዎች ዘንድ ትልቅ መተማመን በመፍጠሩ በኢትዮጵያ ኢንቨስት ለማድረግ የሚፈልጉ ባለሀብቶች ቁጥር አሁን በከፍተኛ ሁኔታ ሻቅቧል። የውጭ ምንዛሬ እጥረት የኢትዮጵያ ኢኮኖሚ መገለጫ መሆኑ ቀርቷል። ያለውን የውጭ ምንዛሬ የማስተዳደሩ ስራም በግል ባንኮችና በውጭ ምንዛሬ ቢሮዎች በአግባቡ እንዲመራ ሆኗል። ብሔራዊ ባንክ ትክክለኛ የማዕከላዊ ባንክነቱ ሚና እንዲወጣ ጊዜው ወጥቶለታል። ፕራግማቲክ የሆነውና በውስን ጉዳይ ላይ ችክ የማይለው አዲሱ የኢትዮጵያ እድገት ሞዴል ካለፉት ስህተቶች የተማረ የወደፊቱን ዓለም አቅጣጫ ያንተናዘበና በራስ አቅም ላይ የተመሰረተ ነው። ይህ ስልታዊ ሽግግር ኢትዮጵያን ከእርዳታ ጠባቂነት አውጥቶ ወደ ተወዳዳሪና ብርቱ ኢኮኖሚ ባለቤትነት እያሸጋገራት ይገኛል። አዎ ጉዞ ፈታኝ ሊሆን ይችላል፣ ነገር ግን የተገኙት ውጤቶች የብልጽግና ተስፋዎች መለምለማቸውን ያረጋግጣሉ። ኢትዮጵያ እየተሸጋገረች ነው። ኢትዮጵያ እየበለጸገች ነው።